ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬ በጣም ደስ የሚልና ጠቃሚ የሆነ ርዕስ ይዘን ቀርበናል። ኮምፒውተር የሚጠቀም ማንኛውም ሰው በፍጥነትና በትክክል መጻፍ ይፈልጋል። ነገር ግን ይሄንን ሲቸገሩ ነው ያለን። ተማሪ ብትሆን፣ ሰራተኛ ብትሆን፣ ፕሮግራመር ብትሆን ወይም ዩቲዩበር ብትሆን የታይፒንግ ችሎታ ከጊዜ ቆጣቢነት እስከ ስራ ብቃት ድረስ ትልቅ ሚና አለው። ብዙ ጊዜ ሰዎች ብዙ እውቀት ኑሯቸው ሲያበቁ በስራ ቅጥር ሊሆን ይችላል፣ በብዙ ነገሮች በዚህ ነገር ሲፈተኑ እናያለን። ማስተርስ ሆኖ ዲግሪ ይዞ ሌላ ነገር ተመርቆ ሲያበቁ በዚህ ጉዳይ ግን ሲፈተኑ እናያለን። በእርግጥ በትምህርት ቤቶች እንደ ስልጠናም እንደ መግቢያም ይሆን ስለማይሰጥ ይሆናል የኮምፒውተር አክሰስም ማግኘት አለማግኘት ሊሆን ይችላል። የኑሮ ጉዳይ ሆኖ ኮምፒውተር የማግኘት እድል ስላልኖረ ነው እንጂ ብዙ ጊዜ የውጭ ዜጎች በቀላሉ ኮምፒውተር ስለሚያገኙ ይሄንን በቀላሉ በትናንሽ እድሜያቸው ነው ይሄንን ችሎታ ይዞት የሚያድጉ። በእኛ ግን ብዙ ጊዜ ይሄንን ፈተና ሲሆን እናያለን እና ጥያቄው ግን አንድ ነው። የታይፒንግ ፍጥነት እንዴት ላሳድግ፣ ታይፒንግ ራሱ እንዴት ልጻፍ፣ እንዴት በቀላሉ የተኛው ድረገጽ ተጠቅሜ እኔ ታይፒንግ ችሎታዬን ላሳድግ የሚል ነው። ዛሬ በጣም ዋናዎቹ እና ሶስቱን ድረገጾችን እነግራችኋለሁ ከነ ሙሉ አጠቃቀማቸው በቀላሉ በእርግጠኝነት የምነግራችሁ ነገር ቢኖር ይህንን ሲስተም አንድ ወር እንኳን በትርፍ ጊዜያችሁ የአንድ ሰዓት የ30 ደቂቃ እንኳን ብትለማመዱት እኔ አሁን ከሶስት ማሳያችሁ አንዱ እንኳን ከቻላችሁ ሶስቱ ካልሆነ አንዱ እንኳን ብትጠቀሙ በእርግጠኝነት ነው የምላችሁ። በእርግጠኝነት የታይፒንግ ችሎታችሁ በጣም ፈጣንና ግርምት የተሞላበትን ለውጥ ታያላችሁ። ይሄንን አንድ በአንድ እናያለን። እነዚህን እስክናይ አብራችሁን እኛ ጋር ሆኑ። መልካም ቆይታ። በዚህ ቪዲዮ ውስጥ የምንመለከተው ምንድነው? እነዚህን ሶስት ታዋቂ የታይፒንግ ፕላትፎርሞችን በጥልቀት እናወዳድራለን። ጥቅማቸውንም ጉዳታቸውንም ለማን እንደሚመቹና በመጨረሻም ለእርሶ ተስማሚ የሆነውን እርሶ ራሳቸው ይመርጣሉ። እኛ ግን የበለጠ አጠቃቀማቸውና የተኛው ምን አይነት ጥቅም ምን አይነት አድቫንስ አለው የተኛው ለአንተ የተመቸ ይሆናል በሚል እናንተ ትመርጣላችሁ። እኛ ግን ሶስቱን ለናንተ በዚህ መንገድ ለማሳወቅ ስልጠናውን ለመስጠት እንሞክራለን። ሶስት ናቸው። ብዙ ናቸው በእርግጥ ግን ዋናዎቹ ሶስት ለኛ ይጠቅሙናል። ለጀማሪ ስፔሻሊ ለትሬኒንግ ለሚፈልግ ሰው ይሄንን ወሳኝ ነው በሚል የመረጥናቸው ናቸው። አንዱ ሞንኪ ታይፕ ነው የሚባለው። ይሄ በአሁኑ ጊዜ በብዙ ፕሮፌሽናል ታይፕስ የሚጠቀሙበት ድረገጽ ነው። ይሄን ድረገጽ ሞንኪ ታይፕ ከፍጥነት በተጨማሪ አኩሬሲ፣ ኮንሲስተንሲ እና ሮው ስፒድ የሚባሉ ዝርዝር መረጃዎች ያሳየናል። እነዚህ ነገሮች ምንድነው የምናደርገው? ለምሳሌ በምስሉ ላይ ለማየት በምስሉ ላይ እንሄዳለን። በምስሉ ላይ ለማየት እንሞክራለን። ምስሉ ምንድነው የሚያሳየን? እዚህ ጋር አሁን ሄደን ቀጥታ በፕላትፎርሙ ሰርች እናደርጋለን። ክሮም ከፈለጋችሁ ክሮም የሆነ ዌብሳይት ጋር ትገቡና ሰርች አደርጋላችሁ ማለት ነው። ልክ እዚህ ጋር ያሳየን እንዳለው ምንድነው የምታደርጉ? ሰርች ታደርጉ ኦሬዲ ይመጣላችኋል። ሞንኪ ታይፕ ብላችሁ በፕላትፎርም ሞንኪ ታይፕ ብላችሁ .com ብላችሁ ሰርች ታደርጉ ይሄንን ገጽታ ነው የሚያመጣላችሁ። በጣም ደስ የሚል ለውጥ የምታመጡበት ነው። ይሄን ገጽታ ያመጣልና ስለዚህ እዚህ ጋር የሚታየው ምንድነው? ጽሁፍ ይሰጠናል። ለምሳሌ እዚህ ጋር ጽሁፍ አንድ ገጽታ ተሰጥተናል። ይሄ ገጽታ ሲሰጠን ምንድነው? ስቴትመንት ጀነራል ኦን ምናምን የሚለውን ጽሁፍ ይሰጠንና ይሄንን እናንተ ምን ታደርጋላችሁ መሰላችሁ? ይሄንን ጽሁፍ ያያችሁ መጻፍ ስትሳሳቱ የሆነ ከለር በማድረግ ያሳያችኋል እናንተ። ስለዚህ ይሄንን ገጽታ ያያችሁ በኪቦርዳችሁ ተጠቅማችሁ ትጽፋላችሁ። ታይም ማስተካከል ትችላላችሁ። ታይማችሁ መቀየር አሁን ለምሳሌ ታይም የሚለውን ስትቀይሩ ያው 30 60 እንደዚህ ያለ 15 ዓመት 20 እንደዚህ ያለ ታይም አላችሁ። ታይም ማለት እችን ጽሁፍ ለመጻፍ የሚሰጣችሁ
የጊዜ ገደብ ማለት ነው። ስለዚህ እናንተ ታይም የምትለዋን በመንካት ወደ ጎን እያሳያችሁ ነው። እሱን ቀይራችሁ ለምሳሌ ጀማሪ ስትሆን 20 ሰከንድ ብትጠቀሙ ኖርማል ነው። እያስተካከላችሁ ስትሄዱ ያው 50 25 10 እንደዚህ ያደርጋችሁ እያስተካከላችሁ ፍጥነታችሁ እየጨመረ ትመጣላችሁ ማለት ነው። ስለዚህ እዚህ ጋር ወርዶችን መቀየር ትችላላችሁ። ወርድ ስትነኩ ወርዶችን ይቀይራል። ኮት የሚለውን ስትነኩታላችሁ ጽሁፍን ይቀይራላችኋል፣ ኮት ይሰጣችኋል። እንደዚህ ያደርጋችሁ እዚህ ጋር በስክሪን ላይ ያሳያችሁ እንዳለ እንደዚህ እየቀያየራችሁ ጽሁፉ እናንተ ጽሁፍ ስትጽፉ ኦሬዲ በስክሪኑ እያሳየ እንዳለ ጽሁፉን መጻፍ ትችላላችሁ ማለት ነው። ስለዚህ እዚህ ጋር መቀያየሩ ታይም ኮት ምናምን ሚሉ እዛ ጋር የፓንክቹዌሽን ማድረግ ትችላላችሁ። ፓንክቹዌሽን ማለት ምንድነው? ፓንክቹዌሽን መጨመር። አሁን ለምሳሌ ጽሁፍ ብቻ ሲሆን የሚያስቸግሩን የነዚህ ፓንክቹዌሽኖች የት እንደሚገኙ አናውቃቸውም በቶሎ ለመጻፍ። ስለዚህ እሱ ወሳኝ ነው። ፓንክቹዌሽን መለማመድ ስትፈልጉ ፓንክቹዌሽን ምልቱን ትነክታላችሁ። ነምበር ራሱ ነምበር መለማመድ ማለት ከእንትኖቹ ቀላቅሎ ይሰጣቸዋል። ቁጥር ጭምር ፓንክቹዌሽን ጭምር ኮቴሽን ማርክ ኮማ ፉል ስቶፕ የት እንደሚገኙ እነዚህን መሸምደድ ስላለባችሁ ነምበር መጨመር ትችላላችሁ። ለምሳሌ እዚህ ጋር ነምበር የሚለውን ስትነኩ ነምበር ተጨምሮላችኋል፣ ፓንክቹዌሽን ተጨምረዋል። ስለዚህ አንድ ላይ ሁሉን ቀለል ባለ መንገድ እናንተ ትሰለጥናላችሁ ማለት ነው። ስለዚህ እዚህ ጋር ስትጽፉ ስትጀምሩ እሱን እንትን ያደርግላችኋል። ታይሙን ኦሬዲ 30 60 120 በሚል እናንተ ደስ ያላችሁን ያስተካክላችሁ ታይሙ ሲያልቅ ስለሚያቆምባችሁ ማለት ነው። ላንጉዌጅ መቀየር ትችላላችሁ። ላንጉዌጅ እዚህ ጋር ያያችሁት በፈለጋችሁት ላንጉዌጅ መለማመድ ትችላላችሁ። ብዙ አይነት ላንጉዌጆች አሉ። ብዙም ጊዜ ግን እንግሊዘኛ ነው ኮርስ አድርገን እናደርገው። በእርግጥ የኛ አማርኛ የተከታይ ይመስለኛል። አማርኛ ለመጻፍ ደግሞ ሌሎች ፓወር ግዕዞች ነው የምትጠቀሙ ቪዥዋል እና ፓወር ግዕዝ እሱን በመጠቀም ያስፈልጋል ከሆነ በኮሜንት አሳውቁኝ። ሌላ ጊዜ እሱንም እንዴት በቀላሉ መልመድ እንዳለባችሁ አሳያችኋለሁ። ለዛሬ ግን እንግሊዘኛ ፎከስ አድርገን እንስራ። እንግሊሽ ብንመርጥ ነው የሚሻለው፣ ሁሉም ያማከለ እንግሊዘኛ ለመጻፍ ማለት ነው። አሁን ለምሳሌ እዚህ ጋር ጀምረናል። እስኪ 30 ሰከንድ መርጠናል። ታይሙ ኦሬዲ በ30 ሰከንድ እንዴት መጻፍ እንደምንችል እንጽፋለን። ያው በስስ የነበረውን ቦልድ ያደረገ እየጻፈልን ይሄዳል። እኛ የጻፍ ነው። ስለዚህ አያችሁት እንደዚህ የጻፍን ስንሄድ ኦሬዲ የጻፍነውን እያበራልን ይሄዳል። ይኸው ቀይ የሚያበራብን ለምን መሰላችሁ? ቀይ ያበራብንን ተሳስተናል ማለት ነው። ስለዚህ ትክክለኛ ጻፍ ነው ማለት ነው። መጨረሻ ላይ ውጤታችን በዚህ መልኩ ነው የሚያሳየን፣ ምን ያክል በፍጥነት ምን ያክል እየጻፍን ነው። ዳውልፒ የሚለው አሁን ወርድ ፐር ሚኒት በደቂቃ ውስጥ ምን ያክል ወርዶችን እንጽፋለን የሚለው ነው። አሁን እዛ ጋር የሚለካልን አኩሬሲ 95% ነው አኩሬቱ። ስለዚህ አኩሬሲያችን አሪፍ ነው። እዚህ ጋር እያስተካከልን በሄድን ቁጥር እየሰራን በሄድን ቁጥር እነዚህ ነጥቦችን እነዚህ ውጤቶችን ማየት አለብን፣ ማረጋገጥ አለብን። ምን ያክል ለውጥ እያመጣ እንደሆነ ራሱ ይሰጠናል። አሁን እንደዚህ ጋር መስመር የሚያሳየን ያለንን አሪፍ ፍጥነቱ ራሱ መጀመሪያ ፈጣን ነበረ። ታያችሁት ወደ ላይ እንትን የሚያደርገው ወርድስ ፐር ሚኒት ነው የሚያሳየንና ወርድ ፐር ሚኒት ስለሚያሳየን ወደ ላይ ቀስቱ ወደ ጎን የሚሄደው ደግሞ እንትኖች አሉ። ኮንስተንሲ ታይም ራሱ አለ፣ ካራክተርስ አለ። እዛ ጋር ውጤቶችን ማየት ትችላላችሁ ምን ያክል ለውጥ እንዳለ። ስለዚህ መስመሩ እየቀነሰ ሄደ። ምን ማለት ነው? ፍጥነታችን በዛ ልክ እየቀነሰ ሄደ ማለት ነው። ስለዚህ መጀመሪያ ጥሩ ፍጥነት ጀምረናል፣ ወደ ኋላ ፍጥነት እየቀነሰ ሄደዋል። እዚህ ጋር ያሉ ታይም የሚለው አሁን ያያችሁ ነው አይደለ? 30 ሰከንድ ይላል። እንግሊሽ ነው የመረጥነው፣ ምርጫችን እንግሊሽ ነው። ስለዚህ በተመሳሳይ እንደዚህ ያደረግን እንቀጥላለን ማለት ነው። ስለዚህ ግልጽ ይመስለኛል። እዚህ ጋር ድጋሜ ለመጀመር ትችላላችሁ። እንደገና መጀመር ስትፈልጉ እንደዛ እየደገማችሁ ታይማችሁም እያስተካከላችሁ እንትን ማድረግ ትችላላችሁ። ታይማችሁን ማስተካከል እንደገና መጨመር ለውጥ እያመጣችሁ በሄዳችሁ ቁጥር ደግሞ የግድ ታይሙን እየቀነሳችሁ ማለት ፍጥነታችሁን ለመጨመር እስከሆነ ድረስ ታይሙ ትቀንሳላችሁ። ድጋሜ ያያችሁት እዚህ ጋር
ድጋሚ ታይም 120 አድርገን ወይም 60 አድርገን ምናምን እንቀጥላለን ማለት ነው። ስለዚህ ይሄንን ታሳቢ በማድረግ ድጋሚ ነገሮች ኮድ በማድረግ ወይም የሆነ ሌላ ነገር በማድረግ ድጋሚ መጀመር እንችላለን ማለት ነው። ስክሪኑ በደንብ ተመልከቱት። ሪስታርት ቴስት የሚለው ከስር አለ። እሱም ሪስታርት ማድረግ ትችላላችሁ። አሁን በ2 ደቂቃ አድርገናል። again think people ምናምን የሚለው አያችሁት? ቀይ የሚያሳየን ምንድነው መሰለህ? ትክክል አልጻፍነው ማለት ነው። ስለዚህ ይሄንን ለውጤታችሁ መጨረሻ ላይ የሚያሳያችሁ ውጤት የሚቀንሰው ለዚህ ነው። ፍጥነታችሁ ሳይሆን ፍጥነታችሁ ታይም ነው የሚነግራችሁ። ስህተት ደግሞ አኩሬት የሚቀንስባችሁ ለዛ ነው። ስለዚህ ቃላት በመጻፍ ላይ ስህተት አለ። እዚህ ጋር ስፒዱን ምናምን ሁሉ መጨረሻ ላይ የሆነ ውጤት ያሳያችኋል ማለት ነው። ስትጨርሱም ታይማችሁ እየቀነሳችሁ እናንተ የመጻፍ ታይፒንግ ክህሎታችሁ ትጨምራላችሁ ማለት ነው። ይሄን ዋናው ዓላማ የዚህኛው ሲስተም ምንድነው? እናንተ ፎከስ ማድረግ ያለባችሁ በትራይ ኤንድ ኤረር ውጤት ታይሙ በመቀነስ እና የእናንተ እንትን በመጨመር። አሁን ለምሳሌ ከቅድሙ አሁን ወርድ ፐር ሚኒት 11 ነው፣ አኩሬሲ 68 ነው፣ ታይም በ120 ነበር ሄድነው 120 ሰከንድ ታይም ጨምረናል። አኩሬሲ ግን ቀንሷል። የግድ እየበዛ በሄደ ቁጥር የግድ አኩሬት የመሳሳት እድል ስለሚጨምር መጀመሪያም ስለሆነ ቀንሷል አኩሬሲ። ወርድስ ፐር ሚኒት ደግሞ 11 ነው። ሁሉም ታይም አያችሁት እዛ ጋር 120 ሰከንድ ማለት ያው 2 ደቂቃ ያሳየናል። እዛ ጋር እንትን ያደርጋችሁት ሄዳላችሁ ማለት ነው። እና እዚህ ጋር ምንድነው ከፍጥነት ተጨማሪ አኩሬሲ፣ ኮንሲስተንሲ፣ ሮው ስፒድ የሚባሉ ዝርዝር መረጃዎች ቅድም እንዳልኳችሁ ታያላችሁ። እንዲሁም የፈተና ጊዜ፣ የቃላት ብዛት፣ የገጽ ቀለም መቀየር ትችላላችሁ። ቋንቋ መቀየር ትችላላችሁ። ብዙ ነገሮች ማስተካከያ ያሉት ይሄንን ፕላትፎርም የሚሰራበት መንገድ ሞንኪ ታይፕ ዛሬ የብዙዎች ተመራጭ ድረገጽ ነው። በጥቁር ዳራ ናይት ሙድ ንጹህ ጽሁፎችና በሪል ታይም ደግሞ ፍጥነቱን ወርድስ ፐር ሚኒት እና ትክክለኛ አኩሬሲ እንዴት እንደሚለዋወጥ በሚያሳዩ ግራፎች ይታወቃል ማለት ነው። ይሄንን ድረገጽ የጽሁፍ ርዝመት፣ ቋንቋና ጭብጥ ማበጀት ትችላላችሁ። እዚህ ጋር በምስሉ ላይ በግልጽ እንደሚያሳየው የተሟላ አረፍተ ነገሮችና ጥቅሶችን ከኢቢአር የሚባል አለ አንድ ድረገጽ፣ ሌላኛው ድረገጽ በተለየ ያሳያል። ወርድስ ፐር ሚኒት እና አኩሬሲ ያሳያል። አሁን በጣም ዘመናዊ ነው። ይሄን የዚህ አብላጫ ምንድነው ዘመናዊ ነው እና ፕሮፌሽናል ታይፕ ፕላትፎርም ነው። ወርድ ፐር ሚኒት፣ አኩሬሲ፣ ኮንሲስተንሲ፣ ሮው ስፒድ ያሳያል። ብዙ ከስተማይዜሽን አለው ማለት ምን ማለት ነው? ድረገጹ እንደፈለከው ማስተካከል ትችላለህ ማለት ነው። ከስተማይዜሽን ማለት ይሄን ነው። በሞንኪ ታይፕ ላይ ለምሳሌ የፈተና ጊዜ ያለው መጨመር መቀነስ ትችላለህ። የቃላት ብዛት መጨመር ማብዛት መቀነስ ትችላለህ። የዘም ማለት የቀለም ጥቁር፣ ሰማያዊ፣ አረንጓዴ ማድረግ ትችላለህ። ፎንት አይነቶች መጠን አሉት። ታይፒንግ ሳውንድ ማውራት ማጥፋት ትችላለህ። ታይፒንግ ሳውንድም አለው። ይሄ ታይፒንግ ሳውንድ የምንላቸው ስንጽፍ የኪቦርድ ድምጽ ማለት ነው። የቋንቋ ምርጫ አለው። ቅድም እንዳልኳችሁ የፓንክቹዌሽን እና ናምበርስ መጨመር ትችላለህ፣ መቀነስ ትችላለህ። የፐርሰናል ስታተስ ማስቀመጥ ትችላለህ። የሞንኪ ታይፕ አካውንት ከፍተህ ውጤትን መከታተል ትችላለህ፣ ውጤትን ማየት ትችላለህ። በዚህ ሞንኪ ታይፕ ከሌሎች የሚለየው ነገር ብዙ ከስተማይዜሽን መኖሩን ነው። ማለት የፈተና ጊዜ፣ የቃላት ብዛት፣ የገጽ ቀለም፣ ቋንቋና የሌሎች ብዙ ቅንብሮችን እንደፈለክ ማስተካከል ትችላለህ ማለት ነው። ያብላጫው ይሄ። ሌላኛው ድረገጽ ደግሞ ምንድነው? KBR ነው የሚባለው። KBR ይሄኛው ሌላኛው ፕላትፎርም ነው። የቅድሙ የነበረው ሞንኪ ታይፕ ነው። ይሄኛው ደግሞ KBR ይባላል። አሁን በድረገጽ ሄድና kbr.com ታይፒንግ ብላችሁ ሰርች ታደርጉ ኦሬዲ ይሄንን ያመጣላችኋል ማለት ነው። ይሄንን ገጽታ ነው የሚያመጣላችሁ።
ይሄንን ለየት የሚያደርገው ምንድነው? ይሄ ድረገጽ በተለይ ተች ታይፒንግ የተሰራ ነው። በተለይ ለተች ታይፒንግ የተሰራ ስለሆነ ማለትም ኪቦርድን ሳትመለከት መጻፍ እንድትችሉ ያሰለጥናችኋል ማለት ነው። ስለዚህ ምንም አንተ ጽሁፉን ብቻ በማየት የምትጽፈውን የምትገለብጠውን ብቻ በማየት ኪቦርድን ሳታይ አንድ ጊዜ አቀማመጥ ነው የሚያስተምርህ። ምንን ኪቦርድን ሳታይ አቀማመጥን ያስተምርሃል። ኦሬዲ አንዴ ተሸመድደዋለህ በቃ ይሄን ፕላትፎርሙ ማለት ነው። ኪቦርድ ደግሞ kbr.com ባለ 5 ኮከብ የጣት ማሰልጠኛ ነው ይሄንን። ስለዚህ ከሌሎች ታይፒንግ ድረገጾች የሚለየው ምንድነው? የምትሳሳትባቸውን ፊደላት ለይቶ ማሰልጠኑ ነው። ስለዚህ ለዚህ ጀማሪ ከሆናችሁ ወይም አኩሬሲ ማሻሻል ከፈለጋችሁ KBR በጣም ጥሩ ምርጫ ነው። የትኩረት ነጥብ ጀማሪዎችና ትክክለኛውን የታች ታይፒንግ ማለት ታች ታይፒንግ ኪቦርድ ሳዩ መተየብ ወይም መጻፍ ለሚፈልጉ ይሄንን ምርጫ ያርጉ። ብዙን ጊዜ ሰው የሚመኘውና የሚፈልገው ይሄንን ነው። ኪቦርድን ሳያይ ኦሬዲ ወይም ጽሁፉ የሚገለበጠው ጽሁፍ ሊሆን ይችላል ኦር የሚጻፈውን ጽሁፍ ስክሪኑ ብቻ እያየ ፊቱን ወደ ኪቦርድ ሳያይ የሚጽፍበት እድል ብዙ ሰው የሚመኘው አይነት ታይፕ ነው። በርግጥ ይሄንን የሚሰራበት መንገድ KBR በአልጎሪዝም የሚመራ የጡንቻ ትውስታ ወይም ደግሞ ማስል ሜሞሪ መገንቢያ ነው። ምስሎችን ስትመለከት ሙሉ ቃላትን ከመስጠት ይልቅ የተወሰኑ ፊደላት ጥምረቶች ለምሳሌ ስክሪን ላይ እንደምናየው ኢራ ኢር ሌን በመደጋገም የጣቶችን እንቅስቃሴ ያሰለጥናል። ድረገጹ የምትሳሳት ዋና የዚህ ድረገጽ ዓላማ ምንድነው የሚያደርገው? የምትሳሳትባቸውን ፊደላት ለይቶ እነሱን ደጋግሞ እንዲመጣ ያደርጋል። ስለዚህ ምንድነው የሚያደርግብህ? ኦሬዲ አንተ የምትሳሳትበትን ቃላቶች ለይቶ እዛ ላይ ፎከስ አድርጎ ነው የሚሰጥብህ። ለምሳሌ አሁን አንተ መጻፍ ያለብህ ይሄንን ይሰጣል። ለምሳሌ ስክሪን ላይ ያየነው እንዳለ ኖርማል የሚነበብ ማለት የሆነ ትርጉም ያለው ጽሁፍ አይደለም ይሰጥህ። ዝም ብለው የሆነ ጽሁፎች ይሰጥህና ያነባሃል። ኦሬዲ አንተ የምትጽፋቸው የምትሳሳትባቸው መንገዶችን ለምሳሌ እዚህ ጋር ኢራ ሊን ሬር ሬል ኤር ኒር ምናምን ያለ ይሰጣልና ስትጽፍ የምትሳሳትባቸው መንገዶችን የምትሳሳትባቸው ቃላቶች ወርዶችን ያጠናል። ስለዚህ በጥናት ላይ ምንድነው እሱ የሚያካትተው? እዚህ ጋር አሁን በስክሪን ላይ ያሳየኋችሁ እንዳለ ምንድነው የሚያደርገው? ኦሬዲ እንትን አለው ቅድም እንደ ሞንኪ ታይፕ ውጤቶች አሉት። ሜትሪክስ ማለት ነው። ሜትሪክሶች ስፒድ ያነባል፣ አኩሬሲ ያለው፣ ስኮር አለው። እንደገና ኦል ኬስ ያሳያል። ኦል ኬ ማለት እነዚህ ቃላቶችን ማለት ነው። እና እዚህ ጋር ሁሉም ነገር ያሳየናል። ዴይሊ ጎልስ አለው። ዴይሊ ምን ጎልስ ማለት አኩሬሲ ያነበላችኋል ማለት ነው ከስክሪኑ። ስለዚህ እዚህ ጋር ቀለል ባለ መንገድ ገጽታው እንደምታዩት ብዙ ፕሮፋይል ሳይን ማድረግ ትችላላችሁ በራሳችሁ ጉግል አካውንት ኦር በሆነ ጉዳይ። ለምሳሌ እዚህ ጋር ጀምረናል። እስኪ መልቲፕል ፕሌየር መሆናችሁ መጫወት ትችላላችሁ። ታይፒንግ ቴስት ማድረግ ትችላላችሁ። እንደገና ሌአውት ማድረግ ትችላላችሁ። ወይ አይሰራችሁትን ሌአውት ማድረግ ትችላላችሁ። አሁን እስኪ እዚህ ጋር እንሞክርና ምንም ኪቦርድን ሳታዩ የምትለማመዱበት ኪቦርድን ሳያዩ ለመጻፍ የምትለማመዱበት አይነት ፕላትፎርም ነው ይሄ። ስለዚህ ትጽፉ እሱ በደንብ የእናንተን አቅም ያነባል ማለት ከምንድነው የሚያነበው? ሪድ ያደርጋል። እናንተ የምትጽፉትን ጉዳይ ሪድ ያደርጋል። የምትሳሳቱበት የት አካባቢ ነው ይሄን ሁሉ ቼክ ያደርግና እሱን ያነብላችኋል። ስለዚህ እናንተ ችግርን እያየ እዚህ ጋር በርቶ ነበር የቅድሙ ሞንኪ ታይፕ ስስ ነበር ስትጽፍ ይበራል። የኛው ደግሞ ቦልድ ነበር ስትጽፍለት ይደበዛል ማለት ነው በስስ ያደርገው። ስለዚህ እዚህ ጋር እያነበበ የእናንተ አቅምን ሪድ ያደርጋል። እዚህ ታይም ሊሚት የለውም። ስትጨርሱ ነው እሱን እንትን ያደርግላችሁ። ለምንድነው ዋና ዓላማው የዚህ ብያችኋለሁ ቅድም ሳያዩ
ስክሪኑን ለመጻፍ ቀይ ያበራል። ለምሳሌ ስትሳሳቱ ቀይ አብርቶ ነው የሚያሳልፋችሁ። ስለዚህ እሱ ሪከርድ ያደርጋል ቀዩን። አንተ እሱን ለመጻፍ ትቸገራለህ ማለት ነው። እየተቸገርክ ነው ብሎ ነው የሚገምተው። ለምሳሌ ኢ የምትለዋን ወርድ የት ጋር እንደምትገኝ በጣቶች የት ጋር እንደምትገኝ አልሸመደድካትም ወላ አልያዝካትም ማለት ነው። ስለዚህ ወደ ቀጣይ ምንድነው የሚያደርገው? ኢ የበዛበትን ያመጣብሃል። ኢ የበዛበትን ያመጣብሃል። ስለዚህ በዚያኛው እንድትለምደው ያደርጋል ማለት ነው። ስለዚህ ዋናው ዓላማው እዚህ ይሄንን ነው። ቀይ ያበራ ሪከርድ ያደርገ ይሄዳል። በኋላ ሌላ ጊዜ ድጋሚ ትሬኒንግ ስትሰራ ምንድነው የሚያወዛብህ? አንተ የምትሳሳትባቸው ወርዶችን የተሳሳትኩበትን ወርዶችን እያመጣ እሱን የበዛበት ኢ የበዛበት ለምሳሌ አሁን ሁለት ኢ ተሳስተናል እዚህ ስንሰራ። ስለዚህ ኢ የበዛበትን ቀጣይ ያመጣብሃል ማለት ነው። ከጨረስኩ በኋላ አሁን የስክሪን ላይ እየታየ እንዳለው ስፒድ አለው። ሁሉም ሌአውት አድርገዋል። ሁሉም አኩሬሲ ያስቀምጥልሃል። ለምን መሰላችሁ? ይሄን ነገር ማሻሻል እስካለባችሁ ድረስ ውጤት ማየት አለብህ። ስለዚህ ውጤት አይተህ ፍጥነትህ አንተም እንደ ሯጮቹ ማለት ነው የቅድሙ ሪከርድ የግድ ማሻሻል አለባቸው። እነሱን ማሸነፍ ሌሎቹን ማሸነፍ ካለባቸው ሪከርዳቸው ያዩ ነው። ከማን ነው ያወዳደር? ከሪከርዳቸው ያወዳደርና መጨረሻ ላይ ከተወዳዳሪዎች ጋር ይገናኛሉ። ስለዚህ አሻሻልኩ ወይስ ቀነስኩ የሚለውን ከሌሎች ሪከርድ ያደረጉት ሪከርድ ያለውን ያልተሰበረ ሪከርድ ወር የድሮዎቹ ሯጮቹ ሪከርድ ያዩ ይረዳሉ። ለዚህ ነው አንተም ቅድም የጻፍከው ሪከርድ አይተህ ለማሻሻል ሙሉ ሪከርድ ይሰጣል ማለት ነው። ስለዚህ ሶስተኛውና የመጨረሻ እዚህ ጋር ያካተትነው አንዱ ምንድነው? ታይፕሬሰር ይባላል። አሁን ታይፕሬሰር እንመልከት። ታይፕሬሰር ከሌሎች በተለየ መልኩ የውድድር ስርዓት አለው። ከስሙ እንደምንመለከተው ታይፕሬሰር ማለት የውድድር ስርዓት አለው። በዓለም ዙሪያ ካሉ ተጠቃሚዎች ጋር በቀጥታ ትወዳደራለህ። ስለዚህ ውድድር እየጻፍክ ትወዳደራለህ። ኦንላይን ነው። ሰዎቹ ይገባሉ አንተ ጋር በሬስ በማኪና ነው የሚሰይማቸው። ይህንን ፍጥነታቸውን እንድታሳድጉ ትልቅ እንቅስቃሴ ይፈጥራል። ሞቲቬት ከሰዎች ጋር ውድድር አለው። ስለዚህ ውድድሩ እያየህ የማኪናውን ፍጥነት ያሳያል በስክሪን። ስለዚህ ተጫዋቾች ወር ተወዳዳሪዎች በጽሁፍ የሚወዳደሩ ሰዎች አሉ። ስለዚህ ትምህርት ከጨረሳችሁ በኋላ ራሳችሁን ለመፈተሽ ብዙ ጊዜ ታይፕሬሰር ተመራጭ ነው። በሌሎችም ተመራጭ ብታደርጉ ለምሳሌ በሞንኪም ሰልጥኑ፣ በkbr.com ሰልጥኑ። መጨረሻ ላይ በዚህ መሰልጠን ይህንን ፕላትፎርም ይህንን ድረገጽ የሚሰራበት መንገድ እውነተኛ መጽሐፍት፣ ፊልሞች ወይም ዘፈኖች ውስጥ ያሉ የተሟሉ አረፍተ ነገሮችን በመተየብ ወር በመጻፍ ከሌሎች የመስመር ላይ ተወዳዳሪዎች ጋር በመኪና ውድድር መልክ ትወዳደራለህ። ይህ በፍጥነት እንድታስብ በግፊት ወይም በፕሬሸር ውስጥ እንድትጽፍ ወር ታይፕ እንድታደርግ ይረዳሃል ማለት ነው። ስለዚህ ተወዳዳሪዎች አሉ። ከነሱ ጋር መወዳደር ራስህ ላይ ፕሬሸር በመፍጠር ለማሸነፍ ስትል የምትሰለጥንበት የታይፒንግ ስኬልህ የምታሳድግበት መንገድ ነው። ተመራጭ ነው፣ አሪፍ ነው። ግን ያኞቹ ካበለጸክ በኋላ ብታደርገው የበለጠ ተመራጭ ይሆናል ማለት ነው። ስለዚህ ቀጥታ ድረገጹ በመሄድ ታይፕሬሰር ብላችሁ ሰርች ታደርጉና ዌብሳይት ጋር ሄዳችሁ ዌብሳይት ስታገኙት ኦልሬዲ ይሄንን የመሰለ ገጽታ ነው ያለው። እሱን ስታገኙ እንደዚህ አይነት ነው የሚሰጣችሁ። ስለዚህ ጽሁፍ ከስር አለ። ጽሁፉን ትጽፋላችሁ እናንተ። እናንተ ደግሞ አሳይን ያደርጋችኋል። ለምሳሌ የኔ ገስት ይላል ከላይ ያለው መጀመሪያ ያለው የኔ። ስለዚህ ገስት እኔም መስጠት ትችላላችሁ። ስትጽፉ ኦልሬዲ ውድድሩ ሲጀመር ማኪኖቹ ይሄዳሉ። ታውቃላችሁ ቢጫው አሁን 65 እንትን አለው ስፒዱ ይነግራችኋል። ታይሟ 1.5 ወር 2 በሁለት ነው የተያዘው ውድድሩ። ኦልሬዲ እነዚህ ናቸው ገብታችኋል። ስለዚህ ከገባችሁ በኋላ ውድድሩ ኦልሬዲ ስታርት ቶሎ ነው የሚጀምረውና
ሰዓቱ ከላይ ያሳያችኋል። እዚህ ጋር ተወዳዳሪዎች አሉ 1 2 3 4 5 ተወዳዳሪዎች አሉ። እነሱ ጋር ተወዳድራለች። ስትጽፉ የእናንተ ስፒድ እሱ ነው። ልክ መኪና ነዳጅ እንደመስጠት ሹፌሩ ነዳጅ ሲሰጥ እና የእናንተ ነዳጅ እዚህ ጋር ምንድነው ታይፒንግ ነው የምትጽፉት። ታይፒንግ ወርዶችን ናቸው የእናንተ ነዳጅ። አሁን እነሱ በሰጣችሁ ቁጥር አሁን እኔ እስካሁን አልተነሳሁም 0 ይላል። ታውቃላችሁ መጻፍ አልጀመርኩማ። ስለዚህ 0 ይላል። ሌሎቹ ጀምረዋል። ውጤታቸውም ከፊት WPM ወርድ ፐር ሚኒት እየጻፈላቸው ነው ውጤታቸው። ስለዚህ ቢጫው እየመራ ነው። ከኋላ ተነስተህ ራሱ በጣም ፈጣን ከሆንክ መድረስ ትችላለህ፣ መቅደምም ትችላለህ ማለት ነው። ስለዚህ ሲስተሙ ይሄንን ነው። በጣም አሪፍ ነው፣ ያዝናናል። ቶሎ ውጤት እንድታመጣ ከውድድር አንፃር አሪፍ ነው። ተወዳዳሪ ሆነ እንደዚህ ስትወዳደር ፉክክር ይሰማሃል። አንተ ጋር ጫና ትፈጥርና የግድ ሳትወድ ነገሮችን ለመልመድ ይረዳሃል ማለት ነው። ድጋሜ ሬሱን ሩጫውን ለመሳተፍ ሬስ ኤጌን የሚለው አለ። እሱ ማስጀመር ይችላል። ድጋሜ ለመሮጥ ግን መጀመሪያ ወደ ድረገጽ ስትገባ ቶሎ ስለሚጀምር ሊፈጥንብህ ስለሚችል እዚህ ጋር ሬስ ኤጌን ብለህ ድጋሜ ታስጀምረውና ወደ ሩጫ ገብተህ ሩጫውን መዋደር ትችላለህ ማለት ነው። አሁን ይሄንን እኔ ጀምሬያለሁ። ለምሳሌ አያያችሁ ነው ቀይ እያሰመረበት እየሄደ ነው። I didn't join ምናምን። ስለዚህ ያ አላርትም ይሰጣል፣ የሆነ አላርት ይሰጣል ስትሳሳት you haven't to type the words I follow by space ይላል። ስፔስ ተጠቀም ምናምን የሚለው ህጎች አሉት። ወይም ደግሞ ዋና እንትኑ አያሳልፍም። ደስ የሚለው ነገር ስትሳሳት እዛ ጋር አላርት ያመጣልሃል። ስለዚህ ጽሁፎችን በደንብ እያስተካከልክ መሄድ አለብህ። ትክክሉን ጽሁፍ እየጻፍክ ማለት ነው። ከተሳሳትክ ሩጫውን ማሸነፍህ ትሸነፋለህ እንጂ አታሸነፍም። ስለዚህ በትክክል ወርዱን እየጻፍክ መሄድ አለብህ ማለት ነው። መጨረሻ ላይ ውጤት ታያለህ። ይሄን ይመስላል። በመጨረሻ ለማንኛውም የታይፒንግ ጉዞህን መፍትሄዎች ይሆናሉ ብለን ያመጣናቸው እነዚህ ነበሩ። ቦታቸው አቀማመጣቸው እንዲያጠኑ የጀማሪ ደረጃውን እና ድረገጾችን ይሄንን ጀማሪ ስትሆኑ ይሄንን ተጠቀሙ። kbr.com የሚለውን ድረገጽ ብትጠቀሙ ተመራጭ ያደርገዋል። የመካከለኛ ደረጃ ተወዳዳሪ ከሆንክና ከሌሎች ጋር ለመወዳደር ከፈለክ ደግሞ ታይፕሬሰር ተሻገር። ታይፕሬሰርን ተጠቀም። ይሄንን ተመራጭ ያደርገዋል። ብዙ ጊዜ በውድድር ቶሎ የማሻሻል እድሎችን ስለሚገጥሙ ይሄንን ተመራጭ ለማድረግ ነው። ለዘመናዊና ሊበጅ የሚችል እና በሪል ታይም የሚለካ የፍጥነት ማሻሻያ ደግሞ ሞንክ ታይፕ ተጠቀም። ስለዚህ KBR ያስተምራል፣ ታይፕሬሰር ይፈትናል፣ ሞንክ ታይፕ ያሻሽላል። ስለዚህ ሞንክ ታይፕ ምንድነው? ቅድም እንዳልነው ማሻሻል ታይሞችን ያሻሻልክ ታያለህ። ደቂቃዎችን ጊዜህን እየቀነስክ ፍጥነትህም እየጨመርክ ጊዜውን እየቀነስክ እንደዚህ የምትፈተንበት የምታሻሽልበት ነው። ታይፕሬሰር ትፈተናለህ። በፈተና ከሰዎች ጋር እየተወዳደርክ ታሻሽላለህ። KBR ደግሞ ያስተምራል። ስለዚህ እነዚህን ልዩነቶች አይታችሁ እናንተ የሚመቹን በሶስት ሞክሩት። የተመቸውን እናንተ ተሰጥበታላችሁ። እነዚህ ሶስት መሳሪያዎች በማቀናጀት በፍጥነት መጻፍ የራስን ውጤታማ ማሳደግ ይቻላል። ስለዚህ ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ዛሬ ያስኩላችሁ ይሄንን ነበር። መልካም ጊዜ ተመኘው።